ሰላም እንዴናችሁ? ማይኮ ባላለው ለዩቲዩብ እንግዲህ አዲስ ነኝ። አንድ የግል ማተሚያ ቤት ነው ተቀጥሬ የምሰራው። ያው ስራው መቼም አድካሚ እንደሆነ አውቃለሁ፣ ግን ያው ስራዬን ስለምወድ ስራዬን እሰራለሁ። ግን በኢትዮጵያ ውስጥ በአንድ ስራ ብቻ ሰርቶ መለወጥ እንደማይቻል ስለማቅ ዩቲዩብን እንደ ሁለተኛ ስራ ለመስራት አስቤ መጥቻለሁ። ቤተሰቦች እንግዲህ እናንተ እኔም በማገዝ ላይክ እና ሰብስክራይብ በማድረግ ታግዙኛል። እኔም እንግዲህ እናንተ ጋር በባዶ ከምንገናኝ ብዬ አንድ 10 የሚሆኑ ቪዲዮዎች ይዤላችሁ መጥቻለሁ። ቤተሰቦች እንግዲህ ያንን ቪዲዮ አይታችሁ የተመቻችሁን ኮሜንት ላይ ትጽፉልኛላችሁ። እኔም እንግዲህ ተመልሼ እመጣለሁ። ይመቻችሁ። ሄሎ ናማ ኩርናስ እንዴት ነው? አንተ ምን ሆነ ነው ቀብር ላይ ያላየሁ እንዴ? ማን ሞተ ደግሞ? እንዴ ማሞቱ ይለኛል እንዴ? ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ እንዴ! የሚገርም ቀብር አመለጠ። በእናትህ መኖር ነበረብኝ። እና እንዴት ነበር ብታይ ማለት ነው። ሹፌሩ በቃ አስነባን ነው የምልህ። እረፍት ልሰጠን መሰለህ። በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም። እኔ ወርጄ እሻገራለሁ አደባባዩን እንለፋቸው። ይሄ ትርፍ ሲጭኑ ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው የምልህ። ፍርፍር ተራ ሄደን ብላ በቃ የማይለው ነገር የለም። በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው የምልህ። ሲያሳዝን ብታይ በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። ያበር አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ፣ አልደውልልሽም። ኧረ በእናትሽ ተረጅኝ፣ ተናሽ በእናትሽ። እኔ በኋላ ከሄድኩ በኋላ ራስን ከተለወጥኩ በኋላ ሌላ ሴቶች ካገኘሁ በኋላ መተሽ እንዲህ ብትይ እኔ በኋላ አልሰማሽም። መጨረሻ ጊዜ ነው የምጠይቅሽ። ነው እንደዚህ ነው። አይገባትም። አፈቅርሻለሁ ፍቅር እያልኩሽ እኮ ነው። እኔ በጣም ነው ማፈቅረሽ። እኔ ላንቺ ብዬ ቤተሰቦችን ጥዬ እዚህ ስንትና ስንት ኪሎ ሜትር ተጉዤ። እሺ ነይ በቃ ነይ ቤት ነይና ሁሉም አስቤዛ ገዝቻለሁ። ድስት አለ፣ ድንች አለ፣ ሽንኩርት አለ። ሽንኩርት ተሞታቀለሽ ኪሎ 400 ብር ገብቷል። ሁሉንም ነገር ገዝቻለሁ። ዘይት ራሱ 1 ሊትር ዘይት 1550 ብር ገዝቻለሁ። ይሄ ሁሉ ወጪ ያወጣው እኮ እኔና አንቺ ቤት ሰርተን እንበላ ነው። ውጪ ታውቂያለሽ፣ አንድ ሽሮ 400 ብር ነው። ኖርማል ሽሮ 400 ብር ነው ውጪ ምን በለው። ወስን አፈቅርሻለሁ ብለህ ዝጋበት። እሺ አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ፣ አልደውልልሽም። ገባሻ? ድሮም ሴቶች ወንድ ልጅ ሲያፈቅር አትወዱም። እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ። አላቅሽም፣ አታውቂኝም። እሺ አንቺ ሴት ያውልሽ ኢትዮጵያ ውስጥ ሴት ሞልቷል። እንደዚህ በሽ ነው። እሺ ተቆጥሮ ማያልቅ ሴቶች ነው እኔ ጋር የደወሉት። እግሬ ግባብሽ። ካሁን በኋላ እኔ ጋር እንዳትደውይ። ወንድነትህን አሳያት። ዝጋባት። አንቺ ዝጋው በቃ ወንድነትህን አሳያት። አፍቅራት አይደል? በቃ ቻው። እሺ አላወራም። ካሁን በኋላ እንዳትደውይ፣ አልደውልሽም። በቃ አባትሽ በቀበሌ ቤት እየሰራ ያስተዳደረሽ አንቺ እኔ ይሄ ሁሉ ነገር ላንቺ እያደረኩ አልፈልግም። በቃ ቻው። የራስሽ ጉዳይ። ገደል ግቢ። ወይኔ በላቸው። ፍቅር ይለያል። ነይ አሁን ወንድነትህን ያሳያል። ደግመህ ትደውላለች። ይሄ ቪዲዮ አንተ ደግሞ የታባ የምታውቃቸውን ነው የምትነፋረቀው። ዝም ብለን ምሳችንን ዋጥ አድርገን እንውጣ እንዴ። ምስኪን ደሃ ሰው ነበሩ። እንዴት አታውቋቸው? ለጥቂት እኮ ነው ያረፉት። አረኛ እናውቃቸው። ምን ሆነው ሞቱ? ይኸውላችሁ እኚህ ሰውዬ እዚህኛ ቀበሌ መታወቂያ ለማሳደስ ይመጡ ነበር። ታመው ስለነበር አዲስ ዋጋ ቅናሽ ያለው የጤና ጣቢያዎች የዓመት ኢንሹራንስ የለም። እሱን ተጠቃሚ ለመሆን ሲያመለክቱ ለካ መታወቂያቸው ጊዜው አልፏል።
ይኸው እሱን ሊያሳድሱ እዚው እየተመላለሱ በመሃል ይዟቸው ሄደ አሉ በሽታው። አሁን ነው እየየ ማለት እንዴ አንተ ጫኔ አንተ ኧረ ተው ከሴት ልጅና ከወንድ ልጅ በጣም የሚዋሻው ሽሮ በልቶ እስቲክኒ ሰክቶ ይዞራል። ደግሞ ሴት ልጅ ባገኘ ቁጥር በሙሉ አየውን ፈረሱም የኔ ነው ይላል። እናም ወንድ ልጅ አይደለም ስለ ሴቶች ንገር። ስለ ሴቶች ሴቶች አይዋሹም። እኔ አሁን ወንድ ነኝ 38 ዓመቴ ነው። ግን ሴት ልጅ ቢሆን ገና 18 ዓመት ያልሞላልኝ ወጠጤ በዛ ላይ ድንግል ነኝ። ድንግል 00 እና ሴት ልጅ ይዋሻሉ። ሰማ ላይ ሰፈር ያለውን ገጀራውን አወቀው? አዎ አወኩት። ትናንት መጥቶ ያዙ ይልቀቁኝ አላለም? ኧረ እባክህ እና ያው ይዘለቀቅ ነዋ። እንዴት እንዴ? እኔ ወንድምሽን ታውቂኛለሽ። በሳንጃ ወጋሹ ወጋኝ እንጂ ብራዘር፣ እኔ እሱን የሚያክል ሰውዬ በምንድን ነው የምወገው? ቱ ሽንታም እና ምንድን ነው ታውቂኛለሽ ምናምን የምትለው? ያው ሩጫዬን ነው ያልኩሽ። ሊወጋኝ ሲል በ80 ነው የበረርኩት። አሁን አንተ ወንድ ነህ እኔን አጠራኝም ነበር? ታው እንጂ ምን ልትሆን? ያው እሱማ አብሬ አሯሩጥሽ ነበር ብቻሽን ከሚደብርሽ። እንደሱ ያዋጣሻል። እና ቆይ ያዘኝ ለማለት አያስደፍርም። ያው ትንሽ አንጠልጥሎ መከረኝ በቡጢ። ከዚያ ካወረደኝ በኋላ መቼም እኔን ታውቂኛለሽ ዝቅ አልኩልሽና ጣልሽው። ያው የዛሬን ማረኝ ምናምን ብዬ ለመንኩት። ተወኝ በቃ ምን ይበቃል ብራዘር። መለያየ ብሎ 3 ትኩርኩም ነው ያቀመሰኝ ያለሁበትን እስክረሳ። ኧረ እባክህ አይምሮህን አዛብቶታል። ለዛ ነው ጠዋት ከእንቅልፍ ተነስተህ ደህና ደር ያልከኝ? አዎ እባክሽ የኔ ነገር ደህና ምሽላለሁ ብዬ እኮ ነው። እርፍ አይዞህ ወንድሜ፣ ድሮም ደነዝ ነበርክ የባሰ ደነቆረህ። አትሳደባ። እኔ የምልህ ግን ለምን ተሰባስበን ሄደን አናጫውተው? ምን ኳስ ነው የምናጫውተው? ትቀልዳለህ እንዴ? እንኳን አልገደለኝ እንጂ ከዚህ በኋላ እሱ በደረሰበት አልደረስም። ትሽ ፈሪ ምን ነበር እኔን አግኝቶኝ ቢሆን? ጉድ ፈላየው እንደውም መጣልህ። ምን እናቴ ድረሽ ወይኔ ጉዴ የት አለ? ኧረ እባክህ ተረጋጋ፣ እየቀለድኩ ነው። ሽንታ የምር እኔ እኮ በእጄ ሰበብ እንዳይሆን ብዬ ነው ታውቃለህ። ሚዜደን አዳራሽ ጉተኒ ሴና ጅረኒ አጀበጨበ حبيبي جلا في ده ليش انت في هاما سيني سيامو هولتي سيقابا انكي ስሚማ ሽንት መሽኛ እኮ ጸጉሯ በቀለ። ኧረ ሽንት መሽኛ አይባልም ዝንጀሮዬ ነው የሚባለው እኮ። እሺ ዝንጀሮዬ ጸጉሯ በቀለ። አንቺ እሱ ይገርምሻል እንዴ? የኔ ዝንጀሮ እኮ ሙዝ ሁላ መብላት ጀምሯል። ሰላም ባለቤትሽ ይኖራል? አለ። አሁን ግን ገላውን እየታጠበ ነው። ጡትሽን አሳይኝና 100 ብር ልስጥሽ። ማየት ብቻ? አዎ። እሺ ይኸው። ካስነካሽኝ ደግሞ 200 ብር እሰጥሻለሁ። መንካት ብቻ? አዎ። ይኸው። ይኸው። ቆይ ግን መልእክት ምን ነበር? ጓደኛህ ማሞ መጥቶ ነበር በይልኝ። ውዴ ማን ነበር የመጣው? ጓደኛህ ማሞ ነኝ ነው ያለው። 300 ብር ሰጠሽ አይደል? አዎ። እንዴት አወቅ? ትላንት መስሪያ ቤት እያለን ተበድሮኝ ነበር ለዛ ነው። የደውሉላቸው ደንበኛ ሻወር እየወሰዱ ስለሆነ እባክዎ ጥቂት ቆይተው ይደውሉ። ኧረ እባክሽን ሰዓት የለኝም። ደንበኛችን እርስዎ በዓመት አንዴ ስለሚታጠቡ የሻወር ጥቅም አይገባዎትም። እማላቆት እንዳይመስሎት። አንቺ ምንድነው ትርፍ ንግግር የምትናገሪው? ኡኡቴ ደንበኛችን ገና ዛሬ 5 ብር ካርድ ሞላሁ ብለውማ እንዲህ አያሽቋልጡ። ነግሬሻለሁ አንቺ ሴትዮ ደንበኛችን እኔንማ ሴትዮ አይሉኝም። እንደውም ድሮም አውቆታለሁ። ክብር አይወዱሎትም። ደህና ይዋሉ። እስኪ ቪዲዮ ያው ሰላም ነው ብራዘር? እግዚአብሔር ይመስገን። ይኸው ካልደበረ የቲክቶክ ቪዲዮ እየሰራው ነበር። አንተ አይቀለቀ? እሺ የኬንያ ዋና ከተማ ማን ትባላለች? ሱዳና። የት? ሱዳና። እሺ አንተ ሞክር። ለማን? እንደገና ጠይቅ። የኬንያ ዋና ከተማ ማን ትባላለች? ኤርትራ። ማን? ኤርትራ። እሺ አንተ አስተካክል። እሺ ሶማሊያ። ማን? ሶማሊያ። እሱ ጭንቅላት አለው። ስሚማ ሽንት መሽኛ እኮ ጸጉሯ በቀለ። ኧረ ሽንት መሽኛ አይባልም ዝንጀሮዬ ነው የሚባለው እኮ። እሺ ዝንጀሮዬ ጸጉሯ በቀለ። አንቺ እሱ ይገርምሻል እንዴ? የኔ ዝንጀሮ እኮ ሙዝ ሁላ መብላት ጀምሯል።
ቤተሰቦች ይሄ ቪዲዮ እንደተመቻችሁ ተስፋ አረጋለሁ። እንግዲህ ላይክ እና ሰብስክራይብ በማድረግ አግዙኝ። እስካሁን አይታችሁ ላይክ እና ሰብስክራይብ ያላደረጋችሁ ላይክ እና ሰብስክራይብ በማድረግ አግዙኝ። ያው እንግዲህ እኔ ይሄ አዲስ ቪዲዮ ነው። በሌላ አሪፍ ቪዲዮዎች እከሰታለሁ። ሰላማችሁ ይብዛልኝ። ይመቻችሁ። ወዳችኋለሁ እንጂ ሰላም ወዳችኋለሁ።